ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንኳን ወደ ህልመኛዋና ስደተኛ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ይህንን ቪዲዮ ስታዩት ሰብስክራይብ እና ላይክ እያደረጋችሁ ብታልፉ እላለሁ። አመሰግናለሁ ሁላችሁንም። ይህ ቻናል ከከፈትኩት እንግዲህ 1 አመት ከ1 ወር ሆኖኛል። ያው ዩቲዩብ ላይ መስራት ሀሳቡ ፍላጎቱ ቢኖረኝም በአንዳንድ ባለመመቻቸት ሁኔታ እስካሁን መስራት አልቻልኩም። ምክንያቱም ያለነው ስደት ነው። ለዛም እስካሁን ውጤታማ አልሆነም። 1 አመት ማለት በጣም ብዙ ጊዜ ነው። በጣም አሁን ላይ ፍሬ አፍርቶ የሚታይበት ሰዓት ነበረ። ያው ግን ከአንዳንድ ነገሮች ካለማወቅ የተነሳ ስጭናቸው የነበሩት ቪዲዮዎች የሰው ሆነው ሞኔታይዝ አልሆኑልኝም። ሰዓቱ ደግሞ አልሞላልኝም ነበረ። አሁን ላይ ስህተቴን አርሜ ጭኛቸው የነበሩትን ቪዲዮዎች የሰዎችን አጠፋፋው። አሁን ላይ በራሴ በቃ በድፍረት እንግሊዝኛና ዩቲዩብ ድፍረት ነው የሚፈልገው ሲሉኝ በቃ በድፍረት ራሴን ዛሬ ቪዲዮ ቀርጬ ለመጫን እናንተ ጋር መጥቻለሁ። ደግሞ እናንተ እንደማታሳፍሩኝ እርግጠኛ ነኝ። ወደፊት ደግሞ እንግዲህ ስለ ህይወት፣ ስለ ስደት በቃ ስለ ተሞክሩን እንጫወታለን። ያው አሁን ላይ ጥሩ ቪዲዮዎች እንጭናለሁ ብዬ ቃል ባልገባም ግን ሞክራለሁ። ምክንያቱም ገና እየተማርኩ ነው። ከስራ ጋር ነው እንግዲህ ለመስራት ያሰብኩት። ምክንያቱም ስደት ስለሆነ በቃ ማበረታታት የምፈልገው ሁላችሁም ሞክሩት፣ ክፈቱና ጊዜያችንን በአግባቡ 13 12 አመት በስደት ከምናቃጥል አሁን ላይ በነገራችን ላይ እየተለወጡ ያሉት በብዛት ስደት የመጣን ወይም የመጡ ሳንሆን ኢትዮጵያ ውስጥ ወይም ደግሞ በቃ በተለያየ ቦታ ሶሻል ሚዲያ ላይ አሁን ላይ ከስደት ይልቅ አሪፍ ገንዘብ ያስገኛል ማለት ነው። ስደት እድሜ ጉልበት ብቻ ነው የሚጨርሰው። ይሄን ነው ልላችሁ የምፈልገው። በቅርብ የመጣችሁ ካላችሁ ደግሞ ካሁኑ የሆነ የራሳችሁን ቻናል ከፍታችሁ ተማሩ። ቢያንስ አሁን ተምረን እንኳን ኢትዮጵያ ብንገባ ለመማር ጊዜ አይፈጅብንም። በቃ ተምረን ከሄድን ባይከፍለንም እንኳን ከዛ ከፍተን የፈለግንበት ቦታ ላይ መንቀሳቀስ ስለምንችል የተለያዩ ነገሮችን እየሰራን እንጠቀምበታለን። መማር ያለብን ነው ግን ፍሪ ዋይፋይ ያለው እዚህ አረብ ሀገር ነው። መቼም ሰዓት የለንም። አዎ የታወቀ ነው፣ ሰዓት የለንም። ግን በዚች ባለችን በትርፍ ሰዓት ቲክቶክ ስክሮል በምናረግበት ሰዓት የራሳችንን ሰለች ዩቲዩብ ቻናል ተምረን የራሳችንን ቪዲዮ እንዴት መቅረጽ መቻል እንዳለብንና ምን መስራት እንዳለብን ማሰብ አለብን ብዬ ነው የማስበው። ሁላችሁም ሞክሩ ጊዜያችንን። እኔ በጣም ይቆጨኛል ዩቲዩብ መክፈል እንደሚከፍል ያወቅኩት በቃ ስልክ እንደያዝኩ ማለት ነው። ስልክ እንደያዝኩኝ ዩቲዩብ እንደሚከፍል እንደሚጠቅም በቃ ብዙ ሰው ሲያወራ ሲያስተምሩ ሰማለሁ። ግን ድፍረት ኖሮኝ አልሞከርኩም ነበረ። ባለመሞከሬ ደግሞ ተቆጭቻለሁ። እስካሁን ሞክሬ ቢሆን ያው ውጤታማ መሆን ነበር። አሁንም ግን ይደርሳል። ትላንትና ሳይሆን መቆጨት ያለብን ነው ዛሬ ላይ ደግሞ ምን መስራት እንዳለብን በማሰብ ነው። ሁላችሁም ስደት ያላችሁ በቃ መማር ያለብን ነው። ስደት ብዙ ነገር ነው የሚያስተምረው። ደግሞ ጊዜያችንን በአግባቡ መጠቀም ግድ ይለናል። አረብ ቤት ተሰርቶ ለውጥ እንደሌለ ሁላችንም እናውቃለን። እድሜ ብቻ መጨረስ ነውና ሁላችንም ቻናል ከፍተን መጠቀም አለብን ብዬ ነው የማስበው። ጥሩ ነገሮችን የሚያስተምሩ ነገሮችን እየጫነ ማለት ነው። ደግሞ እርስ በራሳችን እንበረታታ። በቃ ማንም መጥቶ ስለማያበረታታን እኛ ነን የምናውቀው። አረብ ሀገር ያለን ሁላችንም በቃ ተመሳሳይ ሽንት ቤት ማጠብ፣ አልጋ ማንጠፍ፣ ቤት ማጽዳት፣ ምግብ መስራት በቃ ሁላችንም ተመሳሳይ ስራ ነው የምንሰራው። ጉዳቱን ሁላችንም እናውቀዋለን። እና አሁን ላይ ደግሞ እንስራ ስንላችሁ ሰብስክራይብ አድርጉ፣ ሰብስክራይብ እንደራረግ ስናችሁ በቃ ሰብስክራይብ እንደራረግ። ሁላችንም ሰብስክራይብ አድርጉ። እኛም ደግሞ እኔም በበኩሌ አዲስ ጀማሪዎችን በቃ አረጋለሁ። እና እንግዲህ በቃ ይሄን ቪዲዮ ድጋሚ የማየው ራስ አይመስለኝም። እየፈራሁ ነው የጫንኩትኝ። ብቻ ሁላችንም አመሰግናለሁ። እያያችሁት ምን ማስተካከል እንዳለብኝ በእርግጥ ያው የመጀመሪያ ቀን ስለሆነ ጥራት ላይኖረው ይችላል።
የሚስብ ነገር ላይኖረው ይችላል። ኤዲት ገና አልተማርኩም። ብዙ ነገሮች እንደሚጎሉ ታውቃለህ። ግን በቃ እንደመጀመሪያ አይዞሽና እንድታበረታቱ ነው የምፈልገው። ሁላችሁንም አመሰግናለሁ። ሰብስክራይብ ያደረጋችሁ ደግሞ አመሰግናለሁ ሁላችሁንም። ይሄ ቀላል አይደለም ለኔ 3000 ሰብስክራይብ ደርሻለሁ። እግዚአብሔር ይመስገን። ደግሞ እንግዲህ እንደ እግዚአብሔር ፍቃድ ደግሞ ሰዓት የሞልቶልኝ ሞኔታይዝ ሆኖ እንትን ማለት ፈልጋለሁ ማለት ነው። እና ብዙ አወራሁኝ እኮ የመጀመሪያ ቀን 5 ደቂቃ በጣም ብዙ ነው። ምን እንዳወራሁ ራሱ አላውቅም። ቻው በቃ ደህና